وسبحان الله العظيم بكرة وأصيلا. السلام عليكم ورحمة الله وبركاته. ውድ የዩቲዩብ ቤተሰቦቻችን ይህ አልዓሰል ነበዊ የተባለ አዲስ የማህበራዊ ሚዲያ ቻናላችን ሲሆን የተለያዩ አዝናኝ ቁም ነገር አዘል አስተማሪ መንፈስን የሚያድሱ እንዲሁም ዓለማዊ ህይወታችንን በተረጋጋ መልኩ መምራት እንድንችል መንገድ የሚያመላክተን ወቅታዊ ፕሮግራማችን የምናስተላልፍበት አዲስ የማህበራዊ ገጻችን ነው። ውድና የተከበራችሁ የአሰል ነበዊ ተከታታዮቻችን ይህንን መልካምና ዕውቀት አዘል የሆነ ፕሮግራማችን ጥሩ ንያን በማሰብ ከጌታችን አላህ ዘንድ ትሩፋትን በመከጀል የዕለቱን ፕሮግራማችንን እንጀምራለን። እሺ ወቅቱን አመል عيد سعيد እንኳን አደረሰን ለተከበረው የአረፋ በዓል። ጀዛኪላህ እህት መስቱራ ተቀበለ الله منا ومنكم صالح الأعمال. لا إله إلا الله وحده صدق وعده ونصر عبده وأعز جنده وهزم الأحزاب وحده. سبحان الله ጊዜ እንዴት ይሮጣል አመል። ረመዳን መግቢያ ነበር የተገናኘን። ረመዳን አልፎ ሸዋል ተከትሎ ዙልቃዒዳ ዙልሂጃን አስከትሎ አረፋ ላይ ድጋሚ ተገናኘን በአላህ ፈድልና እዝነት። አዎ በትክክል አልহামዱሊላህ በአላህ ረህመትና መስጠት ነው እንዲህ እምር ድምቅ ብለን የተገናኘ ነው። የሚገርመው በዚህ የተከበረ ወር ብዙ አስገራሚ ክስተቶች ተከናውነዋል። ከዛ በበለጠ አላህን በቁርአኑ እነዚህ 10ቱ የዙልሂጃ ሌሎች የተላቁና የተከበሩ መሆናቸውን ገልጾልናል። በተጨማሪ አባታችን አደም አለይሂ ሰላም እናታችን ሐዋ አለይሂ ሰላም አረፍቱከ በመባባል አረፋ ተራራ ላይ የተዋወቁበት ዕለት ነው። አዎ እንዴታ በጣም የሚገራርሙ ሁነቶች አልፈዋል። ይህ ዕለት አይደል እንደ ባል ከሚስቱ የተገናኙበት፣ ልጅ አባቱ ትዕዛዝ የፈጸመበት፣ ጥግ ድረስ የአላህ ፍራቻ የታየበት፣ ታሪካቸው ለኡማው እስከዛሬ ብሎም ዱንያ ፍጻሜ ድረስ እየተላለፈ የኢስላም አሻራን ሲያውጅ ይኖራል። ኸሊሉላህ ኢብራሂም አለይሂ ሰላም ልጃቸውን ለማረድ ከጀሊሉ ትዕዛዝ በመጣ ጊዜ ልጃቸው ኢስማኤልም የጌታቸውን የአላህ ትዕዛዝ ተቀብለው የአባታቸውን ሐቅ ለመፈጸም ሶብር በማድረግ ዝግጅታቸውን ባሳዩ ጊዜ አባታቸው ኢብራሂም አለይሂ ሰላም ኒዕመል ዐውኑ አንተ ያ ቡነየ በማለት አወድሷቸዋል። ሱብሃንአላህ አላህም በጀነት በጋ በሰራቸው። አጂብ ይህም የሶብራቸው ዋጋ ነው አመል። አዎ በጣም እንጂ ሶብር ምንኛ ያማረጣ ነው። አላህም እንዳለን በእርግጥም ከችግር ጋር ድሎት አለ። እናም ዱንያ ላይ በሚያጋጥሙን ማናቸውም ፈተና ተስፋ ባለመቁረጥ ታጋሾች መሆን እንዳለብን ከዚህ አጭር ውይይታችን ትምህርት ወስደናል። እውነት ነው አመል። አልহামዱሊላህ ምን ያማረ ሊቃ ነበር። በዚህ ውድ ቆይታችን ከአባታችን አደም አለይሂ ሰላም የመጀመሪያው ነብይ እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባት የሆኑት ነብዩላህ ኢብራሂም ታሪክን ማውሳታችን በነቢያቶች ላይ ያለንን ሸውቅ ጨምርልናል። ሀቅ ብለሻል እህት መስቱራ። ኢንሻአላህ ውድ ቻናላችን ቤተሰቦችም እንደሚወዱትና ለህይወታቸው መመሪያ የሆኑ ጠቃሚ ሐሳቦችን እንደሚወስዱ ሙሉ ተስፋ አለኝ። በቀጣይ እስክንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። الله أكبر كبيرا والحمد لله كثيرا وسبحان الله العظيم بكرة وأصيلا. لا إله إلا الله وحده صدق وعده ونصر عبده وأعز جنده وهزم الأحزاب وحده.